በቃ የሱ ፍቅር ነው ካለሽ መቀበል አለብሽ። ፍቅር የሚያጠፋ ቢሆን የራሱ ፍቅር እስካሁን አንቺ ደግሞ ለእኔ መድኃኒቴ ነሽ። ከሌለተል ቀድሩ እንዲያገጣጥም ሰዋት መሲል ወለ እኔ ቆንጆ እያለች ነበር እንትን ያልኩሽ። አሁን ሌላ ነገር ላይ እኔ በፍቅር ልታበብ ለፍቅር ያስለቅሳል እንጂ ፍቅር ምትወርፍ ያደርጋል። እኔ ፍቅር ደስታርፍ ያደርጋል። ፈርብላ አልበላም እኔ መልሽ እኔ አልበላም እኔ ነው ስለማልበላ ነው እኔ አይ የምሬን ነው ሲያምሽ ውሎ ካደረ የኔስ ልብ ረክቶ ምኑን ኖረ ያንቺ ጤና ሲጎል እኔም ይጎላል የነገው ሰላሜም ይበትናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የፈኪ ሾው ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ በፈኪ ቤት ከች ብያለሁ ማለት ነው። ዛሬ እንግዲህ በፈኪ ቤት ድንገተኛ ነገር ነው ያመጣኝ ማለት ነው። ከዛ በቃ ከመጣሁኝ በኋላ ያየሁት ነገር ትንሽ እንትን ነገር ስለነበረ ያልጠበቅኩት ነገር ስለነበረ ይሄን ነገር ለምን ለፋሚሊ በቃ ለምን ለፋሚሊ አልናገርም ብዬ ማለት ነው እንትን ያልኩት። ስለዚህ ምን መሰላችሁ ልንገራችሁ። አዳማ ነበርኩኝና ወይዘሪቷ ደውላ እኔ ጋር ነው የምታፈጥረው። ዛሬ ማስፈጠረ ምናምን አረ ኖ እኔ አዳማ ነው ያለሁት አይመችም ነው እኔ ዛሬ ደግሞ ካላስፈጠርኩ እና አትለፍልፊ እሺ ተዘጋጅቻለሁ እኔ እና ምን አሰበች መሰላችሁ? አላቅም ብቻ ሀሳቧን ጠራች ማለት ነው። አፍጥር እኔ ጋር ነው ምናምን ብላ ኦኬ ምናምን ብዬ ከዛ ተነስቼ መጣሁኝ ማለት ነው። ቤተሰቦች ልክ ስመጣ አፍጥር ሰዓት ላይ እመጣለሁ ስል ነው አሁን ምናምን ብላኝ ከአፍጥር በፊት ማለት ነው። እንግዲህ ምንድነው ብዬ ምናምን መጣሁኝ። ስመጣ ጀለስ ታማለች አሟታልና ለካ ሐኪም ቤት እንደወስዳት ነበረ የጠራችኝ። ወይኔ አራላም ፍሪ መግቢያ እየሰራው ነሽ። አንድ ምን ጊዜ ወይኔ ጉዴ። ከዛ ውድ ቤተሰቦች ስመጣ ታማለች ማለት ነው። እና ለምን እንደዚህ በቃ እኔ ነገርኳት ህመሟን ምናምን በቃ ዝም ብለሽ ነው ሐኪም ቤት መሄድ አይጠበቅብሽም ያው የኔ ፍቅር ነው ምናምን አልኳት። እሷ ደግሞ ይሄንን አላምናለች። አሁን ሐኪም ቤት ሄደን ዶክተሩ ብንጠይቀውና ዶክተሩ እንግዲህ እውነቱን ይናገራል ማለት ነው። ያኔ እንትን ትላለች። አሁን እየተዘገጃጀች ነው፣ ወደ ሐኪም ቤት ለወስዳት ነው። ከኛ ጋር ቆዩ ነው የምላችሁ። ላይክ፣ ሼር፣ ሰብስክራይብ ያርጋችሁ ቤቱን ሞቅ ደመቅ አድርጉት። ፈኪ ልብሷን እየቀየረች ነው። ነይ በቃ ከጨረስሽ ነይ። ሰላም ምንድን ነው ልብሳተሽ ነው የለበሽው? እኔ ጁማ ነው ዛሬ ጁማ ልሄድ ነው ልብሴ ለብሼ የመጣሁት። ድንገተኛ ነው የመጣሁት። አንቺ የኔ ማች ለብሰሽ ሐኪም ቤት ነው የምንሄደው ወይስ የሆነ ፕሮግራም አለ? አሁንም ደግሞ የሸወድሽኝ ነገር አለ? እሺ ራቅ ከእኔ አታንፍሽብኝ። ልፍጣም ራቅ በይ ከእኔ። ጉንፋን ያዘኝ ብለሽ አሁን ሐኪም ቤት አይከብድም? ጉንፋን ብቻ አይደለም ያመመኝ። ምንድን ነው እስኪ ምን ሆነሽ ነው? ፊትሽ ተጨማደድሽ እኮ እና እራሱ እኮ ነጭ ማደደኝ። አይንሽ ምንም አይልም። እኔን ሲያይ ወዲያው ተሻለ። አይ ጋይስ ስመጣ አብጦ ነበርና አሁን እኔን ሲያይ ነው እንትን ያለ። እሺ አሁን ተዘጋጅተሽ ጨርሰሻል? እንሂድ። ቆይ አሁን እንደዚህ ሆነ ሐኪም ቤት ነው ባላ ሌላ የዋሸሽ ነገር የለም እንዴ? እኮ ሐኪም ቤት እሺ ይሁን። ግን ዶክተሩ የሚልሽን ነገር ግን መቀበል አለብሽ።
ያው የሱ ፍቅር ነው እንደዚህ ድራሽ ነው ያጠፋው። ያው ዶክተሩ ጭንቀት ነው ቢለኝስ? ጭንቀት አይልሽ ቢለኝስ? ኖ እንደማይልሽ አውቃለሁ። እኔ የምልሽ እኮ የነገርኩሽ ነው። ለምን እኔ ዶክተር ነው ያላቆም እናንተ ሰፈር ያለው ሐኪም ቤት እኮ ግን ችግር የለውም ወስድሻለሁ። አታውቂው እኮ ስልሽ አሁን ዶክተሩ የሚልሽን ነገር መቀበል አለብሽ። በቃ የሱ ፍቅር ነው ካለሽ መቀበል አለብሽ። ፍቅር የሚያጠፋ ቢሆን የራሱ ፍቅር እስካሁን እንሂድ ውድ ቤተሰቦች፣ ከኛ ጋር ቆዩ። ሐኪም ቤት ዶክተሩ ምን እንደሚል እንሰማለን ማለት ነው። አሁን ቆይ ሌላ ሰው ጠፍቶ ነው ከዛ ድረስ እኔን ያስመጣሽው ሐኪም ቤት ልታስፈጥሪ ምን አስበሻል? እውነት ኦኬ፣ የተሰራ ወጥ አለ ለዛ ነው እንዳይበላሽ ምግብ ዘጋኝ። ስለዚህ ኦኬ እኔ ስታይበላልሽ አይደለም ወጥ ከስራላ ካልበላሁት ኦኬ እንዳትከስሪ ነው ነው ወጥ እንዳይከስር እኮ ወጥ እንዳይከስር ነው እንጠራሽ። ለዝለል ጋይስ በዚህ ጋር በዘል ነው የሚሻለኝ፣ በዘል ነው የሚሻለኝ ጋይስ። በቃ ራሴ ላታውነት እኔ ለማንኛውም ፋሚሊ ሚሏትን እንሰማለን። ከዛ ውጤቱን መጨረሻ ላይ ታክማ ስትመጣ እነግራችኋለን። ከኛ ጋር ሁኑ። ሌትስ ጎ። ስማ መድኃኒዓለም ሰፈራ ክቤት አለ ስለ መድኃኒዓለም ክቤት የቱ ነው ያልከው? ሙሉ ነው ዲዮ ቃቃቴ ይሳቂ መድኃኒዓለም ትምህርት ቤት ጋር አለ። መድኃኒዓለም ጳውሎስ አካባቢ እሺ፣ ደውል እሱ ጋር ደውል እጄ ላይ ልሞትብኝ ወላሂ የሞትኩ እኮ ነው። ዛሬ ዘመድ አዝማድ ወላሂ ነው። ይሄ ነው አይ ቆይ ታችን የኛውን ስልክ ቦን ኦኬ። ይሄ ሐኪም ቤት ነው። ይሄ ምን ነው? ሄሎ ዶክተር፣ ለምሳ ወጣሃል እንዴ ወይስ ቢሮ ነህ? ቢሮ ነህ? በቃ አይ ሰው ልልክልኝ እንትመጡ ይላል። አሁን ምንድን ነው የምለው? ወርት በቃ ሁሉ ነገር ያመመኝ ምንድን ነው የምለው እኮ እንሂድና ትታያለሽ። እኔ ያው እኔ ፍቅር ነው እንደዛ ታመሽ ብዬ ነው የማስበው። ሕክምና ነው አይደል? በስነ ስርዓቱ አስረድታችሁ ገንዘብ ማባከን የለበትም። እሺ አይ በእኔ ፍቅር ነው እንደ ተጎዳችሁ ነው ዶክተሩ አሁን ለዛ ቢል በጣም ደስ የሚለኝ እኔ በፍቅር ልታበብ ለፍቅር ያስለቅሳል እንጂ ፍቅር ምትወንፍ ያደርጋል። የኔ ፍቅር ደስታንፍ ያደርጋል። ፈርብላ አዝረከረከሽ። አረ በኋላ ደግሞ ዶክተሩ የዶክተሩ ውጤት እሱ ፍቅር ነው ብሎ ካለ ማለት ነው በኋላ የሆነ ነገር ማምጣት ምን ይሆናል? ሙሉ ምርመራ ነው የማደርገው። ወላሂ ወይ ምሬ ነው ሙሉ ምርመራ ማድረግ አለብን። ጉንፋን ይዞሽ ሙሉ ምርመራ አይደለም ሰይድ ጉንፋን ብቻ ያመመኝ። ጉንፋኑ እኮ ትናንትና ነው ያመመኝ። እሺ ቦሽ ከትላንትና በፊት ጠብታ ላይ ነው የወሰድኩ ነበር አይደል? ነገር ያለ ከዛ ደግሞ የጉሮሮ ደግሞ የወሰድኩ ነው ያለ አይደል? አሁን ግን ደስ የሚለው ምግቡን በልቼ ከናው ሳልጣን የመጣሁት ሳትጭ እና አሁን ይሄ ሁለቱ አለ አይደል? ከዛ አይኔን እያየሁኝ ትንሽ ጎላል አይደል? አይንሽ እኮ አይኔ የታመመበት ምክንያት ታውቃለህ? እኔን ስታይ እኮ በሽታ እንደሆንክ እኮ ነው የተናገርክ ያለው። ስለዚህ እኔ በሽታሽ ነኝ ማለት ነው። እና ሐኪም ነብይ እንደዘፈን ፈልጋለሁ። አንቺ ደግሞ ለኔ መድኃኒቴ ነሽ። ማሽቃበጥ በሰሞኑ ቪዲዮ ምን ትላለህ? ኢንትሮ ጋር ባረኳት በጣም ብዙ ሰው ኩርኩርኩር ያልኩት አራቺ ኩርኩርኩር ባረግሽ ተበከከታለ እንደታስገቢ ብላኝ ነበር። አይ ኖርማል ሰዎች ሪል መስላችኋል? እና ሪል እኮ ነው። ምን በግድ ፌክ ልትይ ነው እና ሪል አይደለም። እንግዲህ የዚች ልጅ ህመም ብዙ ሰው ጋር ያው ከብዙ ሰው እያስለፋ ነው። ጭራሽ መንገደኛ ማስቸገር ጀመረ። ያስፈልጋል ማለት ነው። ጭራሽ መንገደኛ ላብራቶሪ ያስፈልጋል። የፍቅር ዝም ብላ እኮ ነው ፍቅር ከኔ ፍቅር ነው እንደሚያንከራትትሽ አልኳት። ኧረ ወላሂ ለጉንፋን አይደለም ምን ያሙኛል።
እኔ አሁን ዶክተሩም ላብራቶሪ ከሆነ ትሄዳለህ። በቃ አንተ እሺ መጀመሪያ እሺ ጠይቅ አድርጌ ልምጣና ይጠይቅና እንዳሁን ወርጅ ከመጣ ለምን አለ እኮ ዶክተሩ አለ ነይ ውጪ ወይ ወረበላ አሁን ያመመኝ ይመስላል ቪዲዮ እየሰራሁ እሺ አንገላታሽ አቀቀ ደግሞ እኔ አሙኛል ያሳክመኝ ሲል ማስለፈኝ ወለ እኔ ቆንጆ እያለች ነበር እንትን ያልኩሽ አሁን ሰማት ነው የሚያስቀምመኝ ሰው አይደለም ያጣገኘኝ የሚያሰቀኝ እኔ የተንከባከብኩሽ አይደል እንዴ መቼ ነው የተንከባከብኩኝ ቤት እጄ ካልካሽ ላይ አንስቼሽ አልብሼሽ አልብሼሽ አብልቼ አጥቼሽ መቼ ነው ያበላህ በረመዳን ምድር ጉንፋን ነው ምን ብለሽ ያፈጠርሽ ሰው እኮ ነሽ ወላ ጉንፋን ስላመመኝ አይደለም ያፈጠርኩት ያለው ስሚ ድሮ ሰሃቦች በሰይፉ ላይ የተቆራረጠ ደማቸው ይጾሙ ነበር አንቺ ግን ድሮ ሰሃቦች ማለት ነው እንደናንተ ፀጉራቸውን አንጨፈርሩም ነበር ስለዛ አይደለም ያልኩት ስለ ጾሙ ነው ስለ ሁሉም ካወራን እንደንደሪ አፍ እያዘጋን እንግዲህ አይ እኔ ስለ ጾሙ ነው ያልኩት ውዝራለሁ እሺ አሁን ጉንፋንና ሆድ ምን አገናኘው ነው ስልሽ ጉንፋን ስላመመሽ ይርብሻል አራት ስለፍልፍኝ እኮ ይርብሻል ጉንፋን ያመመኝ ትናንት ነው አይደለገና ጾም የተፈታሽው ከመቼ ነው ታዲያ ለካኖኝ ተዘናለ በጣም እንደዚህ ነው የመርግ ቪዲዮ የቀረጽኩ ነው እና ይለቀቃል የቪዲዮ እኮ ይለቀቃል ግን እንዴት አድርገን ትቀርጸው አሁን በጣም ፊቴ ያተበለ ነው አረ ወዲ ድሮ ማስጠልነሽ ለምን እንዴት አድርገን ትቀርጸው ወላሂ ባሰብሽ በ0.5 ብሮሬን ቶንሲል ነገር አድርገኝ ማለት ነው ከዛ ብቻ ስቆም ስነሳው ነው ያቀጠቀጠኛል በቃ እንደዚህ ላይክ ምን ቢያንገር ቁርጠትና ምን አለኝና እንደ ሽንጣማጥ ያደርገኛል እንደ ሽንጣማጥ ዱዳ ማርኛ ከባድ ማርኛ ነው ያላቀው ለምን እንደምባለ አንቺ ወደኛ ማርኛ የጎጃ ማርኛ ነው ሽንትሽን ስትሸኝ ያምጥሻል ኦኬ ከዛ ምች ነው ምናምን በምች ነው አይነት ወሰርኩኝ ከጎረቤት አልኩት ሽንት ቀንሶብሻል አትበልቶ ልሸራለሁ ገና በጣም ሽንቴ ስንሸራ ያቃጥለኛል ከዛ ላይክ ምን ቢል ነገር በቃ ሽንቴ መጣኝ መስለኝና በጣም ቆርጦኝ ሲሄድ በጣም ይዙኝ ማለት ነው በቃ ሽንቴን በደንብ ሸፋ አልችልም ትንሽ ነው የሚወጣው ከዛ በቃ እንደምች ነው ምናምን ሲባል ከዛ ምች ነው ሲወሰኩ ያለ ይሄ አይኔና አበጠ ማለት ነው እቺ መድኃኒት የት ጋር ነው ያሰሽ ቀጣይን ጠጣሁትም አይኔን ተቀበውት ያይንሽ አይና አብጦ ነበር ይሄ በጣም አብጦ ነበርና ጠብታ እየወሰድኩበት ነው እንደጎደለ እቺሽ ይሳብቷል አንቺ አይታወቅ ይሄ ድንዝዝ ነው የሚለኝ በቃ ሰው በቃ ስረገጥ ምናምን ነገር ማለት ነው ጥብቅ ሳረግ የሆነ ይቆሰለ ነው የሚመስለኝ ወንና ጎንሽን ያምሻል ምንድነው ጎንና ጎንዋት እዚህና አጥሰንት ወለቆስ ሰውነት ይቆስል እንደ ሽማግሌ ነው በቃ ያረገኝ አርጅተሽ ነው ማልኳት አጥሰም እዚህ ጎን ማለት እዚህ ይሄማ ሁሌም ያመኛል ነው ሁሌም ድሮ ያመኛል ምን ሽንቴ የሚለው አይደል ኦኬ ስንት ቀን ነው ከጀመርሽ እንደዚህ አራው ቢስሚላህ የባሰ መጣ እንጂ ማካመም አይቆይቷል ስንት ጊዜ አንዴ እንትን በደንብ ራሳን ስቀራም ያመመኝ ግን ባስ ያለብኝ 3 ቀን አረቃ ነው ሽንትሽ ካስቷል በጣም እርድ ይሄ ነው ብቻ አንቺ ብቻ ነገር ስለምትጠጪ ነው ምን ብቻ ገጣ መሪንዳ ጠጣለሽ እንዳትጠጣለሽ ፋንታ ትጠጫለሽ ፋንታ ልድም መሪንዳ ጋር ባለፈው እንደ ጉድ ነበር ግን እኮ መሪንዳ ከወጣሁት በጣም ደሜ ሲያልቅ ነው ሽንቴ እኮ ከዛም በፊት ተቀየረብኝ በጣም አልናገረም ብዙ ነው ወላሂ ምን ነገር ይልጣልሽ አረፋ ጉርቴ
ወሰደችው ደሜ ትላተም እንዴት ነው አይ እዚህ ክፍል ታውን ብቻ ነው የሚገባው። ኩቺኛ እንደራሰኛ ከፈልኩባት ነው ያለው። ለምን ቦርሳ ውስጥ ተጠር ቦርሳ ውስጥ አድርጌ ይሄ አተጠይቀ ቦርሳ ውስጥ አድርጌ እዚህ ጋር ሁሉ መተርከት ይያል እንታጥሻለሽ። በታፍቼ ጋይስ ወደ ደጅ ወጥቼ ስመለስ ከፍላ ያው ፖርሴን ታከም ፖርሴን ጉዳይ ተስገባሽ። ምናልባት የሴቶች ጉዳይ ከሆነ ብሎ ሊያስወጡኝ ስለሆነ ጋይስ እና ወንድኔ ታከም ወንድኔ ተሰቃይ ወላሂ አረገዙ መቼ ነው ቤቢ ሻወር የምታከብሩ? ቦርጭ ሞላ አሞኛል እና ተረሚጣስ አሁን ቆይስ ዙር ያምኑ ፊት ነው። ኧረ እባክህ እኔ ሽማ ቆይ አለብኝ ለምን ፍቅር ነው ሰልሰማስ ዶክተር ነው ምንድን ነው ፍቅር የሚይዘው? ምንድን ነው ፍቅር የሚይዘው? ፍቅር ላይ ቢዘኝ እኔ ለምንድን ነው ያለው እንትን ውድ ፋሚሊ እንግዲህ ተመልሰን መተናል ማለት ነው። ፈኪ ውስጥ ናት። ከሐኪም ቤት ተመልሰናል። እውነት ለመናገር ታማለች ልጅቷ ማለት እንኳንም ሐኪም ቤት ወሰድኳት። በዚህ አጋጣሚ እኔም በግድ ሳይሆን ብቻ ቃል እንሂድ ሐኪም ቤት ምናምን ስላት እሺ ያለች እና ስትመረምር ምናምን ያው ፍቅሩም እንዳለ ነው እና ከዛችን ደግሞ ብዙ ነገር ተመርምራለች እና ለማንኛውም መድኃኒት ታዞላታል፣ መርፌ ምናምን ታዞላታል። ዱዓ አድርጉላት አላህ እንዲያሽራት ማለት ነው። እስኪ እንግባና ቻው እንድንላችሁ ብዬ ነው። ምን እያየሽ ነው? ንፋስ በዚህ ውስጥ አሁን ምንድን ነው የሚጨምረው? እኔ እንደዚህ ተደርጎልኝ እንደማያውቅ ታውቂያለሽ። በህይወቴ ያው እኔ ታምሜ አላውቅም። አልሐምዱሊላህ በሽተኛ አይደለሁም። እሺ ጥሪልኝ የታመምኩበትን ቀን ይሄ ነው ወይ ባለፈው ተመመጥቼ አልጠየኩም በቪዲዮ እሱ እኔ ሐኪም ቤት አልሄድኩም ማለት እዛው ተሻለኝ እንጂ እንዳንቺ ሐኪም ቤት ምናምን እጄ 16 በሽታና 38 ምናምን አለብሽ አልተባልኩም። እዛ ምርመራው ጋር አሁን ስትገቢ ነው ያልነበርኩም እና ምን አሉሽ? ምን አለብሽ እሱ ነው ያሉት አይደል እኮ ራስን ጠብቂያ ዝም ብለሽ በብርድ ላይ ምናምን እንትና ተበይ። ሲቀጥል ደግሞ ለማንኛውም እንዳያስቡ ቤተሰቦች ነገራቸው ወይኔ ቅርታ እንዳያስቡ ነገራቸው። እኔ ያሳመምከኝ በጣም ሲያሰቃይ ይሄ ነገር ምንድን ነው ግን? እንዴት ነው ማለት ስርሽ ውስጥ ነው የገባው? እኔ ታም ያለ አልሐምዱሊላህ መርፌ እኮ ነው እዚህ ጋር ቆይስ መርፌ እዚህ ጋር ነው ለካው። ለማንኛውም ደህና ነሽ እኮ እንዳያስቡ ነገራቸው እኮ ደህና ነኝ እንዳታስቡ ያቸው አይዱ ብለን አዋዋላችን እናሳያችሁ ብለን ነው። እኔ በእርግጥ ቪዲዮን የጀመርኩት ያው ስላበሳጨችኝ ነበረ። ከዛ ለምን ተሳጨሁ እንደዛ ስላልኩ አይ ነው እንደዛ ብለሽ ጠርተሽኝ ያው እዚህ ጋር በእርግጥ ግን ተረወጣለኩ አይ አሞሽ ምናምን ሐኪም ቤት ወስጄሽ ምናምን እንትን ማለት ደስ ብሎኛል። ዶክተሩ ደግሞ ያለኝ ነገር አለ። የወሬ ነው የምልሽ
ማለት ለብቻ በደንብ ተንከባከባት። ህመሟ አንዱ አንተ ነህ እና መድኃኒቷ ሆንላት። ህመሟ የሆንከው ስለራካት ነው። እሺ ቀረባት አጠገባውንና መድኃኒቷ ሆን ብሎኛል። እኔ ደግሞ እምቢ አልኩት። ሲግማው ሸከም ለማንኛውም ሰዎች እሺ አፍጥራለን እንጠብቅ። እሺ እንጠብቃለን። ፋሚሊ አፍጥር ካለና አፈጥራለን፣ ከሌለም ወደ ቤት እሄዳለሁ ማለት ነው። ትንሽ ጠብቄ ከኛ ጋር ይቆዩ። ይመቻችሁ። እንወዳችኋለን። ላይክ ሰብስክራይብ አድርጉት። ቤቱ ሞቅ ሞቅ አድርጉትና 100,000 አስገቧት። እውነት ፋሚሊ ፈኪ ያው ያመማት እንዳስታመምኳት እያስፈጠረችኝ ነውና ቴንክ ዩ ሶ ማች። ይወጡን። አይ ሞያዋ ግን አይታመም። እውነት እዚህ ጋር ሀብሀብ አለ፣ እዚህ ጋር ኤት ፍሩት አለ፣ እዚህ ጋር ኩኪስ አለ፣ እዚህ ጋር አህሙ አለ። ግን ወጡ አልሞቅም። አላሁ አክበር። ያልሞቀ ወጥ ነው የምትይልኝ? አልበላም እኔ መልሽ እኔ አልበላም እኔ ነው ስለማልበላ ነው እኔ አይ የምሬን ነው ስለማልበላ ነው እኔ ትኩስ ወጥ ካለ እኮ ስልሽ ሄዳለሁ እኮ ሄዳለሁ እኔ ሞቀ ወጥ አልበላም። የምሬን ነው እኔ የቀዘቀዘ ወጥ አልበላም እኮ ታዲያ እሺ አሙቂልኛ ለማንኛውም ውድ ቤተሰቦች በቀጣይ ቪዲዮ በምን እንደምትመጣ አላውቅም ፈኪ። ለማንኛውም እኔ እስከመጣ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ከለይለተል ቀድሩ እንዲያገጣጥም ዱዓችን ሙስተጃብ ደርሶ እንዲሆንልን ያ ረቢ ጌታዬ አንተው